አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ያለሁላችሁ በያላችሁበት ቦታ የአላህ ሱብሓነሁ ወተዓላ ሰላምታ ይለያችሁ። እንግዲህ ዛሬ በጣም ደስ የሚል ቀን ነው። እውነት ለመናገር ወላሂ ከ5 ዓመት በኋላ በጣም የተደሰትኩበት ቀን ነው ማለት ነው። እችን ቀን በጣም ስጠብቃት ነበር። ምክንያቱም ማናችንም ያው ወልዶ ያየው ያውቀዋል ማለት ነው። ይሄን ቀን በጣም ስጠብቀው ነበር ወላሂ ነው የምላችሁ። እዛ አረብ ሀገር ራሱ እያለሁ በቃ እቺን ቀን እኔ እንጃ እንዴት ብዬ እንደምነግራችሁ አላውቅም። ብቻ በጣም ደስ የሚል ቀን ነው። ከቤተሰቦቼ ጋር ፏ ብዬ እየጨፈርን ምን እያልን በጣም ደስ የሚል ቀን ነበር ያሳለፍኩት። በነገራችን ላይ ጉንፋን ይዞኛል፣ ድምጼ ዝግት አድርጎኛል ማለት ነው። እና ያው ብቻ እኔ እንጃ ደስታዬን ላካፍላችሁ ነው ማለት ነው። እና ውዶቼ እንዴት ናችሁ? አላችሁ? አልሐምዱሊላህ። እንግዲህ የቡታጀራ ዳንሰኞች ይኸው እየቀወጡልን ነው። በጣም ደስ የሚል ጊዜ ነበር ያሳለፍኩት። እዛ ራሱ ሄጄ በጣም ደስ ይል ነበረ። በነገራችን ላይ በቃ እኔ በጣም ነው ያደነኳቸው። ተማሪዎቹ ሁሉ ነገራቸው በጣም ደስ ይላል። ማሻላ እንግዲህ ትልቅ ቦታ ደርሰው ለማየት ያብቃን። ያው ልጅ ተመረቀ ልበላችሁ ዩኒቨርሲቲ ነው ምናምን እና ልጅ ተመረቀ እያልኩ ሳወራ ነው የዋልኩት ማለት ነው። እና ብቻ በጣም ደስ ይላል። በጣም ደስ የሚል ቀን ነበር ያሳለፍኩት ወላሂ። ብቻ እኔ እንጃ ደስታዬ እንዴት አድርጌ እንደምገልጸው ባላቅም፣ በተለይ ከቤተሰቦች ጋር ተሰብስቤ ፏ ማለቴ በጣም ደስ ይላል። ለዚህን ቀን ደግሞ ስደት ላይ ያላችሁ ሁላችሁም ያብቃችሁ። አላህ ሱብሓነሁ ወተዓላ ከቤተሰቦቻችሁ ጋር ይጨምራችሁ ነው ብለው ሌላ ምንም ምለው ነገር የለም። ይሄን ደስታ እናንተም ለማጣጣም ያብቃችሁ ወላሂ። እና ብርሃን አጸደ ህጻናት አንደኛ ደረጃ ትምህርት ቤት ልጄን በነገራችን ላይ 1 አመት ደግሞ ነው አምና አስደግሜ ነው አምና ነበረ ወደ አንድ እንትን የሚለው ያው መድገም ስለነበረበት እኔም ልምጣ በሚለው ማለት እና 1 አመት ደግሞ ዘንድሮ ተመርቋል ማለት ነው። ብርሃን አጸደ ህጻናት አንደኛ ደረጃ ትምህርት ቤት በጣም ደስ የሚል ፕሮግራም ነበረ። ተማሪዎቹም እየቀወጡት ነበረ። አታዩም እንዴ? ባህል ዳንሳቸውን በደንብ አድርገው እያሳዩን ነው፣ እየተወዛወዙ። እንግዲህ ዘፈኑ በዛ መንገድ እናንተ አስገቡትና ያው ዩቲዩብ ዘፈን እንትን ስለሚል ማለት ነው። እና ለዛ ነው እላችኋለሁ። በጣም ደስ የሚል ጊዜ ነበር ያሳለፍኩት ወላሂ። እኔ እንጃ ብስሚላ በጣም ተደስቼ ነው ያልኩት። ቀኑም ስንጨፍር ምን ስንል በቃ ስንስቅ ልጆች ነበሩ ምናምን በጣም ስንደሰት ነበር ያልነው። ከኛ ደግሞ ይበልጥ ደግሞ ልጆች በጣም ይደሰታሉ። እንደ ቤተሰብ ተሰብስቦ ምናምን በትንሹም ቢሆን እንደዚህ ፏ ማለት በጣም ያስደስታል ማለት ነው። እና ወዶች ድምጽ የራሱ ብዙም እንትን አይላችሁም፣ ያው ትንሽ በድምጽ ልግባላችሁ በሚለው ነው። እንዴ የት ሄዳ ነው ምናምን እንዳትሩ። እና ወዶቼ በተረፈ እንግዲህ ደስ የሚል ቀን ነበር ያሳለፍኩት። እናንተም ለዚህ ቀን ያብቃችሁ እላችኋለሁ ውዶቼ። እንግዲህ ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ተቀላቀሉኝ። በሌላ ቪዲዮ ደግሞ መጣላችኋለሁ ኢንሻአላህ። አልተመቸኝም ነው ያው ነገራቶች ኢትዮጵያ ስንገባ በጣም ብዙ ነገራቶች አሉ፣ አይመቻቹም ምናምን። ማሻአላ በጣም ደስ ይላል። እዚች ጋር ይኸው እናትየው ደስ ብሏት እንደዚህ የማይቀወጠው ልጄ ብላ ሸልማው ማሻአላ የምር በጣም ደስ ይል ነበረ። በጣም ደስ ይል ነበር። ልጆቹም በጣም ጎበዝ ናቸው ማሻአላ። በደንብ ሰልጥነዋል ነው የሚባለው። እና ወዶቼ በሌላ ቪዲዮ በአዲስ ቪዲዮ እስከምንገናኝ እንግዲህ ቸር ቆዩልኝ። ኢንሻአላ እመጣለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።